ይህ ሰው ሰራሽ ሕፃን ማልቀስ ሲጀምር ደረቱ ላይ የተደበቀ ድምጽ ማጉያ ለተከታታይ ደቂቃዎች ጩኸቱን ያስነካዋል። በውስጡ ያሉት ጥቃቅን ሴንሰሮች ደግሞ አንተ ለጩኸቱ የምትሰጠው ምላሽ ይመዘግባሉ። ልክ እንደ እውነተኛ ሕፃን ሁሉ እንዴት አድርገህ እንደምታስተኛው መላ መፈለግ ይኖርብሃል። በእጅ ላይ የታሰረው ባንድ ከሕፃኑ ጋር በብሉቱዝ የተገናኘ ስለሆነ ሕፃኑን ጥለኸው ወደ ሌላ ቦታ መሄድ አትችልም። ሁሉንም የተመዘገቡ መረጃዎች ለትምህርት ቤቱ መተግበሪያ ስለሚላኩ አስተማሪ ሕፃኑን እንዴት እንደያዝከው በዝርዝር ማየት ትችላለች። እነዚህ አርቲፊሻል ሕፃናት ለተማሪዎች የተሰጡ ልጅ ማሳደግ ምን ያህል ከባድ እንደሆነ እንዲገነዘቡ ለማድረግ ነበር። ነገር ግን ውጤቱ ተቃራኒ ሆነ። ተማሪዎቹ ይበልጥ ልጅ መውለድን እንዲመኙ አደረጋቸው። ብዙዎቹም ተማሪዎች እርጉዝ እስከመሆን ደረሱ። ይህም ማለት ፕሮግራሙ ሳይሳካ ቀረ ማለት ነው። ይህ ሰው የተርብ መውጊያን ሆን ብሎ እጁ ላይ እንዲነድፈው አደረገ። በሚቀጥለው ጥቂት ዓመታት ውስጥም ከ70 በላይ የተለያዩ ነፍሳት ላይ ተመሳሳይ ሙከራን አድርጓል። ከእያንዳንዱ መውጊያ በኋላ የህመሙ ስሜት ምን ያህል እንደሆነ፣ ለምን ያህል ጊዜ እንደቆየና ምን እንደሚመስል በዝርዝር ይመዘግብ ነበር። በመጨረሻም አነስተኛ ህመም ካላቸው ጀምሮ እስከ ከፍተኛ ህመም እስከሚያስከትሉት በመደርደር የራሱን የህመም መለኪያ ስኬል አዘጋጀ። ይህንን ሁሉ ያደረገው የትኛው ነፍሳት መውጊያ ከሁሉ በላይ እንደሚያሰቃይ ለማወቅ ብቻ ነበር። አሳ ነባሪ በሚሸናበት ጊዜ ፈሳሹ በዝግታ ከባህር ውሃው ጋር ይቀላቀላል። በውስጡ ያሉ ጥቃቅን ንጥረ ነገሮችም በውሃው ላይ ይንሳፈፋሉ። ይህ ሁኔታ ፕላንክተን ለተባሉ ጥቃቅን የባህር ውስጥ እጽዋት እንደ ማዳበሪያ ያገለግላል። ፕላንክተኖቹ ሲያድጉ ደግሞ ክሪል ለተባሉ በሚሊዮን የሚቆጠሩ ትናንሽ የባህር ፍጥረታት ምግብ ይሆናሉ። እነዚህ ክሪሎች ደግሞ በመላው ውቅያኖስ በሚገኙ አሳዎች ይበላሉ። በተጨማሪም ፕላንክተን ከፀሐይ ብርሃን ጋር በሚፈጥረው መስተጋብር ለዓለማችን የሚያስፈልገውን ግማሽ ያህል ኦክሲጅን ያመነጫል። ይህ ማለት አንድ አሳ ነባሪ በሸና ቁጥር በመላው ዓለም ለሚገኙ ሕይወት ላላቸው ፍጥረታት መኖር ምክንያት የሚሆን ሰንሰለታማ ተፈጥሯዊ ሂደት ይጀምራል ማለት ነው። የኦክ ዛፍ ተቆርጦ በረጅም ቁርጥራጮች ይሰነጠቃል። በመቀጠልም በክብ መልክ ይደረደራል። በብረት ቀለበትም በላላ ሁኔታ እንዲቆዩ ይደረጋል። ከዚያም በውስጡ ትንሽ እሳት ይነድና እንጨቱ በውሃ ይረጫል። ሙቀቱ ውሃውን ወደ ትነት ሲቀይረው፣ ትነቱ ደግሞ እንጨቱን ያለሰልሰዋል። ይህም እንጨቱ በቀላሉ እንዲታጠፍ ያደርገዋል። ይህ የሚደረገው የበርሜሉ የታችኛው ክፍል ተለጥጦ በጥብቅ ክብ እንዲሰራና ለበርሜሉ ቅርጽ እንዲሰጠው ነው። የውስጠኛው ክፍል በእሳት እንዲጋል የሚደረገው እንጨቱ እንዲደርቅና እንዲጠነክር ነው። ለመዝጋት ደግሞ ክብ የሆኑ የእንጨት ክዳኖች በሁለቱም ጫፎች ላይ ይደረጋሉ። በእንጨቱ ላይ ያሉ መስመሮች ክዳኑ ተንሸራቶ እንዲገባና በርሜሉን እንዲያሽገው ይረዳሉ። በመጨረሻም የበርሜሉ ውጫዊ ክፍል ይወለወልና ወይኑ በውስጡ ይጨመራል። ወይኑ በውስጡ እያረፈ ሲቆይ እንጨቱ ቀስ እያለ ጣዕሙን ይለቃል። ይህም ለወይኑ ልዩ የሆነ መዓዛና ጣዕም ይሰጠዋል። ፖሊስ አንተንና የወንጀል ተባባሪህን በቁጥጥር ስር ሲያውል ለሁለታችሁ ምርጫ ይሰጣችኋል። ሁለታችሁም ዝም ካላችሁ እያንዳንዳችሁ የ1 ዓመት እስራት ይፈረድባችኋል። ነገር ግን አንተ ወንጀሉን አምነ ተባባሪ ዝም ካለ አንተ በነጻ ትለቀቃለህ። ተባባሪ ግን የ10 ዓመት እስራት ይጠብቀዋል። አሁን ላይ ግልጹ ምርጫ ወንጀሉን አምኖ በነጻ መውጣት ነው። ተባባሪ ግን ወደ ወህኒ ይወርዳል። ነገር ግን እሱም እያሰበ ያለው ልክ እንዳንተ ነው። ሁለታችሁም ወንጀሉን ካመናችሁ እያንዳንዳችሁ የ5 ዓመት እስራት ይፈረድባችኋል። ይህ ማለት የተሻለው ውጤት የሚገኘው ሁለታችሁም ዝም ብላችሁ የ1 ዓመት እስራታችሁን ስትጨርሱ ነው። ነገር ግን ፍርሃት ሁለታችሁንም ወንጀሉን እንድታምኑ ይገፋፋችኋል። አሽከርካሪው በፖሊስ ትዕዛዝ ከቆመ በኋላ ፊኛውን ይነፋል። ያ ትንፋሽ የመጣው ደግሞ ከሳምባው ጥልቅ ክፍል ሲሆን በደም ውስጥ ያለው አልኮል ወደ አየር የሚቀላቀልበት ቦታ ነው። ፖሊሱም በፊኛው ውስጥ ያለውን አየር ኬሚካል ወደ ተሞላበት የመስታወቱ ቱቦ ውስጥ ይለቀዋል። አሽከርካሪው አልኮል ጠጥቶ ከሆነ በትንፋሹ ውስጥ ያለው አልኮል ከኬሚካሎቹ ጋር ሪያክሽን ይፈጥራል። በዚህ ጊዜ የኬሚካሉ ቀለም ይቀየራል። ይህም ለፖሊስ አሽከርካሪውን በቁጥጥር ስር ለማዋል የሚያስችል በቂ ምክንያት ይሰጠዋል። በደረሰባት የባሰ አደጋ ምክንያት እጆቿን አጣች። ሰው ሰራሽ እጆቿ በጣም ከባድና ለመጠቀም አስቸጋሪ ስለነበሩ እውነተኛ የእጅ ንቅለ ተከላ ለማድረግ ተመዘገበች። በዚያው ቀን አንድ ሰው በሞተር ሳይክል አደጋ ሕይወቱ አለፈ። ዶክተሮች የሟቹን እጅ ከሴትዮዋ ጋር ለማገናኘት 13 ሰዓታትን ፈጅቶባቸዋል። ለጋሹ ወንድ በመሆኑ እጆቹ የወንድ እጅ ይመስሉ ነበር። የቆዳውም ቀለም በጣም ጠቆር ያለ ነበር። ነገር ግን በጊዜ ሂደት እጆቹ እየቀለሉና እየቀጠኑ መጡ። በመጨረሻም የሴት እጅ መምሰል ጀመሩ። አሁን ላይ ዶክተሮች የሚያስቡት
የሷ ነርቮች የእጆቹን ጡንቻዎች ሳይቀይሯቸው አይቀሩም ብለው ነው። ነገር ግን ይህ ለምን እንደተከሰተ እስካሁን በውል የሚያውቅ ማንም የለም። ያ መኮንን በስራ ላይ ያለ ህይወቱ ካለፈ በኋላ የሱ የነበረችው የፖሊስ መኪና ለጨረታ ቀረበች። ልጁ ይሄንን ሲሰማ የነበረውን ጥሪት ሁሉ አሰባሰበ። የአባቱን የመጨረሻ ትዝታ ላለማጣትም በኢንተርኔት የእርዳታ ጥሪ ያቀረበ። ለጨረታው $15000 ይዞ ቀረበ። ነገር ግን በጨረታው ላይ ዋጋው እየጨመረ ሄደ። ብዙም ሳይቆይ ተስፋ መቁረጥ ጀመረ። መኪናዋ በመጨረሻ በ$60000 ለአንድ ባለሀብት ተሸጠች። ሆኖም ግን ያ ባለሀብት ቁልፉን እንደተረከበ ወዲያውኑ ለልጁ አስረከበው። ከመጀመሪያውም መኪናዋን የገዛው ለልጁ ለመስጠት እንደነበር ገለጸ። ልጁም በደስታ አቀፈው። በመጨረሻም ከአባቱ ትዝታ ጋር በድጋሚ ተገናኙ። በሬው ላይ ውጣና ገመዱን ባለመድከው እጅ አጥብቀ ያዝ። በሬው የፊተኛው እግሮቹን ወደ ላይ ሲወረውር ሚዛንህን ለመጠበቅ ዋና እጅህን ወደ ላይ አንሳ። የሰውነት አቋም ቀጥ ማለቱን እያረጋገጥክ እግሮችህን በበሬው ጎንና ጎን አጥብቀ ያዝ። በሬው የኋለኛ እግሮቹን ወደ ላይ ሲያነሳ ደግሞ ሚዛንህን ለመጠበቅ እጅህን እያወዛወዝክ ዳሌህን ወደፊት ገፋ። የበሬ ግልቢያው እስከሚጠናቀቅ ድረስ እነዚህን እንቅስቃሴዎች ደጋግማ አድርግ። ከዚያም በፍጥነት አካባቢውን ለቀውጣ። ካልሆነ ግን መጨረሻው ለአንተ መልካም ላይሆን ይችላል። ዝንቧ በላሟ ቆዳ ላይ በሚገኙ ጥቃቅን ቁስሎች ውስጥ እንቁላሏን ትጥላለች። እንቁላሎቹ በሚፈለፈሉበት ጊዜ ትላትሎቹ የላሟን ስጋ እየበሉ መንገዳቸውን ይከፍታሉ። ይህ ሂደት በላሟ ላይ ከፍተኛ ስቃይ ከማድረሱም በላይ ለሞት ሊዳርጋት ይችላል። ለዚህም ሲባል የተወሰኑ የምርምር ማዕከላት በሚሊዮን የሚቆጠሩ ተባዕት ዝንቦችን ለጨረር በማጋለጥ እንዳይራቡ አደረጓቸው። እነዚህ ዝንቦች አንድ ጊዜ ብቻ ከሚራቡ ሴት ዝንቦች ጋር እንዲገናኙ ተደረገ። በዚህም ዝንቦቹ የሚጥሉት እንቁላል ሳይፈለፈል ይቀራል። ከጥቂት አስርት ዓመታት በኋላ ዝንቦቹ በአሜሪካ ውስጥ ሙሉ በሙሉ ጠፉ፣ ላብራቶሪዎቹም ተዘጉ። ነገር ግን በቅርብ ዓመታት ውስጥ እነዚህ ዝንቦች በሌሎች ሀገሮች በድጋሚ መታየት ጀምረዋል። ምናልባትም በአሜሪካም በድጋሚ ሊከሰቱ ይችላሉ። የሳይንስ ሊቃውንት አንድ ስክሪን በራስ መከላከያ ኮፍያ ውስጥ ካስገቡ በኋላ ለሰውነት የሚሆን ባልዲና ለእጅ የሚሆኑ የመዋኛ ገንዳ ስፖንጆችን በመጠቀም አንድ ሮቦት ሰሩ። ይህ ሮቦት ሁል ጊዜ ፈገግ እንዲል ተደርጎ የተሰራ ሲሆን በመንገድ ዳር እንዲቆምና ሰዎችን በነፃ መኪና እንዲያሳፍሩት እንዲጠይቅ ተደረገ። መንገደኞችም ሮቦቱን በመኪናቸው እያሳፈሩ ይወስዱት ጀመር። ታሪኩ እየተሰማ ሲሄድ በደርዘን የሚቆጠሩ እንግዳ ሰዎች ሮቦቱ ካናዳን እንዲያቋርጥ ረዱት። በተጨማሪም በአውሮፓ ውስጥ በኔዘርላንድስ እና በጀርመን 2 ተጨማሪ ጉዞዎችን አድርጓል። ሮቦቱም በጉዞ ወቅት በሺህ ለሚቆጠሩ ተከታዮቹ ምስሎቹን ያጋራ ነበር። ነገር ግን ሮቦቱ አሜሪካ ሲደርስ በፊላደልፊያ ከተማ ውስጥ በአንድ ወንበር ላይ እንደተቀመጠ ባልታወቁ ሰዎች ተሰባብሮ ተገኘ። ራሱም ተሰርቆ ስለነበረ የዚህ ሮቦት አስደናቂ ጉዞ እዚያው ላይ አበቃ። በሁለተኛው የዓለም ጦርነት ወቅት አንድ ጨካኝ የጀርመን ወታደር አንዲትን አሮጊት በጥፊ መታቸው። ቤተሰቡ የሚተዳደርባቸውን ላሞችም ነጠቋቸው። ይህንን ሁሉ ሁኔታ የምትከታተለው የልጅ ልጃቸው ወታደሮቹን ለመበቀል ቃል ገባች። ገና በልጅነቷ የቦምብ አጠቃቀምን ተምራ የጠላት ፋብሪካዎችንና የጦር ካምፖችን በማፈንዳት መርዳት ጀመረች። በ16 ዓመቷ ደግሞ ማንነቷን ደብቃ የጀርመን ጦር ኩሽና ውስጥ በምግብ አዘጋጅነት ተቀጠረች። እዚያም በምግባቸው ውስጥ መርዝ ትጨምራለች ባቸው ነበር። ወታደሮቹ ሲጠረጥሯት ጥርጣሬያቸውን ለማጥፋት ስትል መርዙ ያለበትን ምግብ ራሷም አብራ በላች። በዚህም ወታደሮቹን ለተወሰነ ጊዜ ማታለል ብትችልም እሷ ግን በከፍተኛ ሁኔታ ታመመች። በመጨረሻም ማንነቷ ተደርሶባት ተያዘች። በምርመራ ወቅት የአንዱን መኮንን ሽጉጥ ነጥቃ 3 ወታደሮችን ብትገድልም ሽጉጡ በመቆለፉ ልታመልጥ አልቻለችም። ከተሰቃየች በኋላ በ17 ዓመቷ የሞት ቅጣት ተፈጸመባት። ጀግንነቷም የሀገር ኩራት አደረጋት። ይህች ሴት ለ12 ሰዓታት ያህል ከ2 ጫማ በረዶ በታች ራሷን ስታ ቀርታ ነበር። ነገር ግን ሐኪሞች ሰውነቷን ሲመረምሩ ያዩትን ነገር ሊያምኑ አልቻሉም። አንዲት የ19 ዓመት ወጣት በመኪናዋ እየተጓዘች ሳለ በብርቱ የክረምት ወቅት መኪናዋ አዳልጧት ገደል ውስጥ ትገባለች። በወቅቱ የውጭው ቅዝቃዜ ከ0 በታች 22 ዲግሪ ሴንቲግሬድ ነበር። ወጣቷ ቆስላና የምትሄድበት ጠፍቷት 2 ማይል ርቀት ላይ ወደሚገኘው የጓደኛዋ ቤት በእግሯ መጓዝ ጀመረች። ቤቱ ጋር ስትደርስ ግን ከበሩ 15 ሜትር ብቻ ሲቀራት በብርድና በድካም ምክንያት ተዝለፍልፋ በመውደቅ በበረዶ ተሸፈነች። ከእሷ
50 ሜትር ርቀት ላይ በቤቱ ውስጥ የነበሩ ሰዎች ተዝናንተው በሙቀት ውስጥ ነበሩ። ማንም ሰው የወጣ አልነበረም። በማግስቱ ጠዋት ጓደኛዋ በሩን ሲከፍት በበረዶ ውስጥ ወጣ ያለ ነገር ይመለከታል። ወደ ዕቃው ሲጠጋም ሌሊቱን ሙሉ በበረዶ ውስጥ ደርቃ የቆየችው ጓደኛው መሆኗን አወቀ። አዝሏት ወደ መኪናው ወሰዳት። ነገር ግን እጅና እግሮቿ እንደ ብረት ደርቀው ስለነበር አጣጥፎ ሊያስቀምጣት አልቻለም። ሆስፒታል ስትደርስ ፊቷ ወደ ግራጫነት ተቀይሮ ነበር። አይኖቿ ክፍት ሆነው ደርቀዋል። ለብርሃንም ምንም ምላሽ አይሰጡም ነበር። ሐኪሞች በመርፌ መድኃኒት ሊሰጧት ቢሞክሩም ቆዳዋ እንደ ድንጋይ በመድረቁ መርፌው ሊሰበርባቸው ችሏል። የደም ግፊት የላትም። የሰውነቷ ሙቀት ደግሞ በቴርሞሜትር ሊለካ ከሚችለው በላይ ወርዶ ነበር። ሐኪሙ ልክ ከማቀዝቀዣ የወጣ ስጋ ሆናለች ሲል ገልጿታል። ሐኪሞቹ ተስፋ በመቁረጥ የሞተ ሰው በቅድሚያ መሞቅ ስላለበት ብቻ በኤሌክትሪክ ማሞቂያ ከፈኗት። ነገር ግን ከ2 ሰዓት በኋላ ካልታሰበ ቦታ አይኖቿ መንቀሳቀስ ጀመሩ። ከሰዓታት በኋላ ግን ሙሉ በሙሉ ድና ማውራት ጀመረች። ምንም እንዳልተፈጠረም ከሆስፒታል በእግሯ ወጣች። አንዲት እናት ስልኳን ስታነሳ ሴት ልጇ ተደብድባ ለእርዳታ ስትጮህ ትሰማለች። በዚህ መሃል አንድ ሰው ልጇን በጭነት መኪና ውስጥ አግቷት እንደሚገኝ ነገራት። እናቲቱ በድንጋጤ ለእርዳታ ስትሮጥ በደረሰባት ከፍተኛ ድንጋጤ ልቧ መምታቱን አቆመ። መሬት ላይ ተዘርራ የወደቀች ሲሆን በሕይወት ለመቆየት 3 ጊዜ በኤሌክትሪክ ንዝረት መነቃቃት ነበረባት። ነገር ግን ፖሊሶች ወደ ልጇ ቤት ሲሄዱ ልጇ ያለምንም ችግር በሰላም አገኟት። ሁኔታው ሲመረመር ደዋዩ የልጅቷን የማህበራዊ ሚዲያ ቪዲዮዎች ወስዶ በሰው ሰራሽ አስተውሎት ድምጿን በመቀየር እናቷን ጭምር ማታለል የቻለበት አደገኛ የማጭበርበር ዘዴ እንደነበር ታወቀ። አንድ ወንድ የእሳት ራት በሸረሪት ድር ውስጥ ሲያዝ መጀመሪያ ላይ በተለመደው ሁኔታ በሁለቱም የብርሃን መብራቶቹ ደጋግሞ ብልጭ ድርግም ይላል። ነገር ግን ሸረሪቷ በድር ካጠላለፈችው በኋላ ልክ እንደ ሴት የእሳት ራት በአንዷ መብራት ብቻ ብልጭ ድርግም ማለት ይጀምራል። አንዳንድ ሳይንቲስቶች እንደሚሉት ከሆነ የሸረሪቷ መርዝ የእሳት ራቱ በቂ ኦክሲጅን እንዳያገኝ ስለሚያደርገው ነው ይላሉ። ምክንያቱ ምንም ይሁን ምን ይህ ብልጭ ድርግም የሚለው ብርሃን በአቅራቢያ ያሉ ሌሎች ወንድ የእሳት ራቶችን ይስባል። በዚህም ምክንያት ሸረሪቷ አንዱን ብቻ ሳይሆን በ10 የሚቆጠሩ የእሳት ራቶችን በአንድ ላይ ማጥመት ትችላለች። አንድ ትንሽ ልጅ አባቱ በሞት አፋፍ ላይ መሆኑን አወቀ። አባቱን ለማዳን ብቸኛው ተስፋ የአጥንት መቅኔ ንቅለ ተከላ ማድረግ ብቻ ነበር። የልጁ የሰውነት ምርመራ ከአባቱ ጋር 100% እንደሚስማማ ቢረጋገጥም አንድ ትልቅ እንቅፋት ገጠመው። ልጁ ገና ትንሽ በመሆኑ ክብደቱ 89 ፓውንድ ብቻ ነበር። ሆስፒታሉ ንቅለ ተከላውን ለማድረግ ልጁ ቢያንስ 120 ፓውንድ መመዘን እንዳለበት ነገረው። ይህ ካልሆነ ግን አባቱ ሊሞት እንደሚችል ተረዳ። ልጁም አባቱን ለማዳን ሲል በቀን 5 ጊዜ በከፍተኛ ሁኔታ መመገብ ጀመረ። በ3 ወራት ውስጥ ክብደቱን 120 ፓውንድ በማድረስ ለንቅለ ተከላው ዝግጁ ሆነ። በመጨረሻም ቀዶ ጥገናው በስኬት ተጠናቆ ልጁ የአባቱን ሕይወት ማዳን ቻለ። የዊነር ሞቢል መኪና ላይ ያለውን የፕላስቲክ ሆትዶግ በእውነተኛ ሆትዶግ ብንቀይረው ምን ሊፈጠር እንደሚችል አስበው ያውቃሉ? ውጤቱ ግን እጅግ በጣም አስገራሚ ነው። መጀመሪያ አንድ ተራ ሆትዶግ ብንጠቀም በመኪናው መጠን እጅግ በጣም ትንሽ ነው የሚሆነው። ስለዚህ ለመኪናው የሚያክል ግዙፍ ሆትዶግ ለመስራት 180 አሳማዎችን ማረድ ያስፈልጋል። ስጋውን ካደቀቅም በኋላ በአንድ ትልቅ ቱቦ ውስጥ ሞልተን እናበስለዋለን። በመቀጠልም 9000 ፓውንድ የሚመዝን ዳቦ መጋገር ይኖርብናል። ዳቦው እንዳይሰባበር ደግሞ በብረት ማጠናከር የግድ ነው። ከዚያም የመኪናውን የታችኛውን ክፍል ከስር እንገጥማለን። ሆትዶጉን ከውስጥ በኩል በመቦርቦር መንዳት እንዲያስችል ብረት በመጠቀም እንቀጥለዋለን። አሁን መነዳት የሚችል የስጋ መኪና አገኘን ማለት ነው። ነገር ግን ከጥቂት ሰዓታት በኋላ ስጋው ላብ ማውጣት ይጀምራል። ይህም መኪናውን በሙሉ በቅባት እንዲዘፈቅ ያደርገዋል። ከዚያም ስጋው መበስበስ ሲጀምር መኪናው በሙሉ ፈራርሶ መውደቁ የማይቀር ነው። በሁለተኛው የዓለም ጦርነት ወቅት በጀርመን የሚገኘውና እጅግ ጥብቅ ጥበቃ የሚደረግበት ኮልዲትስ የቤተ መንግስት እስረኞች ማንም ያላሰበውን ነገር አደረጉ። እነዚህ እስረኞች ከጠባቂዎቹ እይታ ውጪ በሆነው የቤተ መንግስቱ ሰገነት ላይ በሚስጥር የበረራ ማሽን ወይም ግላይደር መገንባት ጀመሩ። ለክንፉ መስሪያነት የተጠቀሙት ከወለል ላይ የነቀሏቸውን ጣውላዎች ነበር። ክንፉን ለመሸፈን ደግሞ የአልጋ አንሶላዎችን በመጠቀም በላዩ ላይ ትኩስ ገንፎ በማፍሰስ ጨርቁ እንዲጠነክርና አየር እንዳያሳልፍ አደረጉት። ማሽኑን ለማስወንጨፍ የተጠቀሙበት ዘዴ ደግሞ ይበልጥ አስገራሚ ነበር። አንድ የብረት ገንዳ በኮንክሪት ሞልተው በገመድ ከበረራ ማሽኑ ጋር አያያዙት። ገንዳውን ከጣራው ላይ ቁልቁል ሲለቁት ማሽኑን በኃይል በመሳብ ወደ አየር እንዲወነጨፍ ያደርገዋል። ይህንን ሁሉ ሲያደርጉ
የነበረው በሚስጥር ነበር። ምክንያቱም ጠባቂዎቹ ከታች ሆነው የቤተ መንግስቱን ጣራ ማየት አይችሉም ነበር። ሆኖም ግን ሙከራውን ከማድረጋቸው በፊት ጦርነቱ በማለቁ ሳይበሩ ቀሩ። ከብዙ ዓመታት በኋላ በ2000 ዓመተ ምህረት የታሪክ ተመራማሪዎች ልክ እንደ እስረኞቹ አይነት ማሽን ሰርተው በዚያው ጣራ ላይ ሲሞክሩት ማሽኑ በተሳካ ሁኔታ መብረር እንደሚችል አረጋግጠዋል። እስረኞቹ ቢሞክሩት ኖሮ በእርግጥም ያመልጡ ነበር። መጸዳጃ ቤቱ ማፍሰስ ጀመረ። የውሃ ወረፋውም በጣም ረጅም ሆነ። ይህም የሆነው የሰው ብዛቱ ከአቅም በላይ በመሆኑ ነበር። አንዳንድ ሰዎች በጣም ከመጠማታቸው የተነሳ ውሃ ቶሎ ለማግኘት ሲሉ የውሃ ቧንቧዎችን ሰበሩ። ይህም ከፍተኛ የሆነ የጭቃ ኩሬ ፈጠረ። ብዙዎችም በደስታ ውስጥ ገብተው ይንቦጫረቁ ጀመር። ነገር ግን ከመጸዳጃ ቤቶቹ የሚወጣው የፍሳሽ ቆሻሻ ወደ ጭቃው መቀላቀል ጀመረ። አንዳንድ ሰዎች ምን እንደሆነ ሳይገነዘቡ ሰውነታቸው ላይ ሁሉ ተቀቡት። በመጨረሻም ድዳቸው መፍሰስ ጀመረ። በአፋቸው ዙሪያ ሁሉ የሚያም ቁስል ወጣባቸው። ከደረሱት በርካታ ጉዳቶችና ሌሎች ችግሮች በኋላ ይህ ዝግጅት በታሪክ ውስጥ ከታዩት እጅግ አስከፊ የሙዚቃ ፌስቲቫሎች አንዱ ሆኖ ተመዝግቧል። ስንዴ፣ አትክልቶችና የሱፍ አበቦችን ተከለ። በመቀጠልም የባህር ውሃን ለ6 ሰዓታት አፍልቶ ኦቨን ውስጥ በመጋገር ጨው አዘጋጀ። ተክሎቹ ካደጉ በኋላ የሱፍ ፍሬዎቹን በልዩ ቱቦ ውስጥ በመጭመቅ ዘይት አወጣ። ከዶሮ እንቁላል ሰበሰበ። ላምንም አልቦ ማዮኔዝ፣ ቅቤና ቺዝ አዘጋጀ። ከዚያም ስንዴውን በመፍጫ ፈጭቶ ዱቄት አወጣ። ጋግሮም ዳቦ አደረገው። በመጨረሻም ዶሮዋን አርዶ ስጋዋን አወጣ። ስጋውንም ጠብሶ በአንድ ቁራጭ ዳቦ ላይ አደረገው። በላዩ ላይ ቺዝ፣ ሰላጣ፣ ቲማቲምና ማዮኔዝ ደረደረ። በሌላ ዳቦም ከደነው። ይህን ሁሉ ያደረገው ሙሉ በሙሉ በቤት ውስጥ የተዘጋጀ ሳንድዊች ለመብላት ሲሆን ጣዕሙም ደህና የሚባል ነበር። ውሻው ከጫካ ውስጥ እየሮጠ ወጣና የሰው የራስ ቅል በረንዳው ላይ ጣለ። ከጥቂት ወራት በኋላ ደግሞ የሰው የእግር አጥንት ይዞ መጣ። ፖሊሶች ሁለቱም አጥንቶች በአንድ ወቅት ተኩስ ተከፍቶበት የተገደለ አንድ ግለሰብ መሆናቸውን አረጋገጡ። ስለዚህ ውሻው ላይ መከታተያ ገጠሙለት። ከአንድ ዓመት ተስፋ አስቆራጭ ፍለጋ በኋላ በመጨረሻ ውሻው ወደ ቀሪዎቹ አጥንቶች መራቸው። አጥንቶቹም በወቅቱ ጠፍቶ ከነበረው ጎረቤት ጋር እንደሚመሳሰሉ ተረጋገጠ። ምንም እንኳን የአስክሬኑ ማንነት ቢታወቅም እስከዛሬ ድረስ ማን እንደገደለው የታወቀ ነገር የለም። አሽከርካሪው ለትራፊክ ፖሊሱ ጥቂት ገንዘብ እጁ ላይ ቢሰጠው ፖሊሱ ዝም ብሎ ይለቀው ነበር። ይህ ድርጊት ደግሞ በከተማዋ በሙሉ ይከናወን ነበር። ስለዚህ ከንቲባው ወደ 2000 የሚጠጉ ፖሊሶችን ከስራ አባረረ። በምትካቸውም ማይምስ ወይም በንግግር ሳይሆን በእንቅስቃሴ መልእክት የሚያስተላልፉ ሰዎችን ቀጠረ። እነዚህ ሰዎች ቅጣት ከመጻፍ ይልቅ ያለ ቦታቸው በሚያቋርጡ መንገደኞች ላይ ይቀልዱባቸው ነበር። አደገኛ አሽከርካሪዎችንም በማላገጥ በህዝብ ፊት እንዲያፍሩ ያደርጓቸው ነበር። በመቀጠልም ከንቲባው ለከተማው ነዋሪዎች የአውራ ጣት ወደታች ምልክቶችን አከፋፈለ። ነዋሪዎችም ህግ የሚጥሱ አሽከርካሪዎችን ለማሸማቀቅ ተጠቀሙባቸው። በዚህም ምክንያት በትራፊክ አደጋ የሚሞቱ ሰዎች ቁጥር ከግማሽ በላይ ቀንሷል። አንድ ዶክተር የታካሚውን የካንሰር እጢ እያስወገደ ሳለ በድንገት መዳፉን ተቆረጠ። በዚህም ምክንያት የካንሰር ሴሎቹ በተቆረጡበት ቦታ በኩል ወደ ዶክተሩ አካል ውስጥ ገቡ። ከ5 ወራት በኋላ ዶክተሩ መዳፉ ላይ ልክ የተቆረጠበት ቦታ ላይ አንድ እብጠት ወጣበት። ምርመራም ሲደረግለት ያ እብጠት ከታካሚው ካወጣው አይነት ተመሳሳይ የካንሰር እጢ መሆኑ ተረጋገጠ። እጢውን ለማስወገድ ቀዶ ጥገና ያስፈልገው ነበር። ከ2 ዓመት በኋላ ግን ዶክተሩ ሙሉ በሙሉ ከካንሰር ነፃ ለመሆን በቃ። መጀመሪያ የቪአር ሄድሴቱን ያደርጋሉ። በመቀጠልም ይህንን እንደ ሎሊፖፕ ያለውን ነገር በምላሳቸው ይልሳሉ። ምላሳቸው የነገሩን ገጽታ ሲነካ ትናንሽ የኤሌክትሪክ መልእክቶች በውስጡ ወደ ተቀመጡ የጄል ፓኬቶች ይላካሉ። ይህም አንዲት ትንሽ የጄል ጠብታ ወደ ምላሳቸው እንዲረጭ ያደርጋል። ይህ ጄል ከምራቅ ጋር ሲቀላቀል በስክሪኑ ላይ የሚታየውን ነገር ጣዕም በትክክል ይፈጥረዋል። ይህ ቴክኖሎጂ ምንም አይነት ምግብ ሳይበሉ የቨርቹዋል ምግቦችን ጣዕም እንዲያጣጥሙ ያስችላቸዋል።